ሴቶች መቋቋም የማይችሏቸው 8 የወንዶች ባህሪያት። ሴቶች ለአቅመ ሔዋን ከደረሱበት ጊዜ ጀምሮ አንድ ቀን በህይወታቸው የሚመኙትና የሚያስቡት አይነት ወንድ ወደ ህይወታቸው መጥቶ በፍቅር እንደሚያረሰርሳቸው ያምናሉ። አብዛኛውን ጊዜያቸውን የሚያጠፉት የህልማቸውን ሰው በመፈለግ እንደሆነ ጥናቶች ይጠቁማሉ። ሴት ልጅ የምትፈልገው ወንድ ምን አይነት ሊሆን እንደሚገባው ቀድማ ታስባለች። የምትፈልገውን አይነት ወንድ ያገኘች ሲመስላት ተቀርቧለች። በዛሬው ቪዲዮ ሴቶች አይተው ማለፍ የማይችሏቸውን 8 የወንድ ባህሪያት እንመለከታለን። አንደኛ፣ ዓላማ ያለው ወንድ። ይህ ሐሳብ ዓላማ የሌለው ሰው ያለ እስኪመስል ድረስ አወዛጋቢ ነው። ነገር ግን እድሜውን በሙሉ ወደዚህ ምድር ለምን እንደመጣና እንዴት ኖሮ ማለፍ እንዳለበት የማያውቅ እጅግ ብዙ ሰው አለ። ሴት ልጅ ይህን መሰረታዊ ጥያቄ ካልመለሰ ሰው ጋር ተጣምራ ህይወቷን ማመሰቃቀል አትፈልግም። የህይወት ጥሪውን የሚያውቅ አጥብቆ የሚከተል ወንድ ልቧን ያሸፍተዋል። ለመኖር ብለህ ቀላሉን ነገር ከማድረግና በድግግሞሽና በአዙሪት ውስጥ መኖርህን አቁመ መክሊትን መፈለግና መጠቀም ስትጀምር ፈላጊዎች ይዘው ልክ በብዛትና በጥራት ይጨምራሉ። ሁለተኛ፣ ደስታ የሚሰጣት ወንድ። በገንዘብ ወይም በወሲባዊ ብቃት ደስታ መስጠት ይቻል ይሆናል። አሁን የማወራ ግን ስለ ሁለቱም አይደለም። ጨዋታ አዋቂና ፊቷ ላይ ፈገግታ መፍጠር የሚችል ወንድ ሴት ልጅ እንደ ብልህና ንጡቅ ትመለከታለች። ሴት ልጅ መሳቅና ደስተኛ መሆን ከምንም ነገር አብልጣ ትሻለች። አንተ የዚህ አይነት ባህሪ ካለ ቅድም ያልኩ የገንዘብ ብዛትና ያልጋ ላይ አቋም ብዙም ግድ አይሰጣትም። ለሷ ትልቁ ነገር ተጫዋችነትህ ብቻ ነው። ካንተ ጋር ስትሆን ፊቷ አይረዝምም፣ ጥርሷ አይከደንም፣ ውስጧ ይፈነድቃል። ዓለም ሁሉ በእሷ ዙሪያ የምትሽከረከር ይመስላታል። ከዚህ በላይ የምትፈልገውና የምትመኘው ነገር ካለ ግደለኝ። ምንም ያህል ሀብታምና መልከኛ ሆነ ጋግርታም ኮንክ ግን አብራህ ብትሆን እንኳን አብራህ አይደለችም። አንድ መኝታ ላይ ሆናችሁ ልባችሁ ሁለት የተለያየ አልጋ ላይ ነው። ጨዋታና ሳቅ መፍጠር ስትችል ራስህን እንደ ደሴት ተከበህ ታገኘዋለህ። ሶስተኛ፣ ራሱን የቻለ ወንድ። ወንድ ልጅ ለራሱ በቂ መሆኑን ሲያምን በራስ መተማመኑ ከፍ ይላል። በራስ መተማመን ያለው ወንድ ደግሞ የሴት ልጅ ትልቁ ድክመቷ ነው። ራስን መቻልና መጠበቅ ማንም ከእናት ወዲህ ይዞት የሚወጣው ጸጋ አይደለም። ይህ በጊዜ ሂደትና በአዋዋል ሁኔታና ለራሳችን የምንሰጠውን ክብር ስናስተካከል እየዳበረ የሚሄድ ጉዳይ ነው። ይህን ለማድረግ አሁንም ጊዜ አለ። ስፖርት ስራ፣ ምግብ ብላ፣ የግል ንጽህናን ጠብቅ። አበቃ። ነገር ግን ራስን መቻልና ራስን መጠበቅ ካለ ሁኔታዎች ላይ ብቻ ማሻሻያ ማድረግ አይደለም። መንፈሳዊና አእምሯዊ ሁኔታንም በተገቢ መንገድ መንከባከብና መጠበቅ ያስፈልጋል። ራሱን ያለ ማቋረጥ በማሻሻል ላይ ያለ ወንድ የትኛውም ሴት ምኞትና የአይን ማረፊያ ነው። ሴት ልጅ ወደ ህይወት ስትመጣ የእናትን ቦታ ልትተካው ወይም እንደናት ልትንከባከብ አይደለም። ስለዚህ ብቻህን ስትሆን እንዴት ይሁን ብላ መጨነቅ የምትፈልግ እንዳይመስል። ለራስህ እንደማታንስ እስክታሳያት ድረስ ሴት ልጅ በፍጹም ልቧን አትሰጥህም። ምክንያቱም ፍቅረኛ ወይም ሚስት እንጂ እናትህ አይደለችም። እዚህ ጋር ልብ በል። የእናትና የፍቅረኛ ፍቅር መጠን እያወዳደርኩ አይደለም። ሁለት በጣም የሚያፈቅሩ ሰዎች በዚህ ምድር ላይ እናትና ሚስትህ ናቸው። ነገር ግን ሁለቱም ስላፈቀሩ ሁለቱም ስላንተ ተመሳሳይ ስሜት ይሰማቸዋል ማለት አይደለም። ወደ ቤት ሳትገባ ብታመሽ እናትህ ምን ሆነ ይሁን ልጄን ገድለውታል ብላ ትጨነቃለች። ሚስትህ ደግሞ ካንዷ ጋር አንሶላ እየተጋፈፈ ይሁን ብላ ትጨነቃለች። ልብ በል፣ ሁለቱም የፍቅራቸው ነው። ለዚህ ነው ብዙ ወንዶች እንደ እናቴ ሳይሆን እንደ ሚስቴ አውለኝ ብለው የሚወጡት። ሐዘን፣ ችግር፣ መከራና ሌላም አሳዛኝ ነገር ቢገጥመ ፍቅረኛህን እንደ ቴራፒስት ወይም ሳይኮሎጂስት አትቅረባት። ችግርህን ስትነግራት ወንዳ ወንድነትህን አትጣለው። ይህ አንተን ለመቅረብና ለመርዳት እስከ መጨረሻው ያንተውን አለመቅረት ያስመኛታል። አራተኛ፣ ስኬታማ ሁን። ስኬታማነት የአእምሮ እርካታ ጉዳይ ነው። በውርስ 100 ሚሊዮኖች ካግበሰበሰ ወንድ ይልቅ በራሱ ጥረት 1 ሚሊዮን ብር ማግኘት የቻለ ወንድ ሴት ልጅ ይማርካታል። ታታሪ ወንድ የነገ ህልሙን እውን ለማድረግ ዛሬ ብዙ ነገር ሲሆን የሚታይ ወንድ ሴት ልጅ ልቧን እንዳናት ቂቤ ያቀልጠዋል። ሴት ልጅ የራሴ የምትለው ወንድ በስኬት ጎዳና ሲጓዝ እንደማየት የሚያስደስታት ነገር ቢኖር አንድ ወይም ሁለት ብቻ ነው። እንደዚህ ካለ ወንድ ጋር አብራ ስትሆን ነገ ራሷን የት ልታገኘው እንደምትችል ታውቃለች። ለስኬት ወይም ውድቀት የተወለደ የለም። ስኬታማነት በጥረትና ተስፋ ባለመቁረጥ የሚደረስበት መንገዱ መራራ መዳረሻው ግን ጣፋጭ የሆነ ሐሳብ ነው። ለስኬት በፍጹም አልረፈደም። ዛሬ አሁን ጀምር። በእርግጠኝነት የምትፈልገውን ትሆናለህ።
ሴት ልጅ አንዴ ስኬታማ ከሆነ ሰው ጋር ወይም ወደ ስኬት ከሚንደረደር ሰው ጋር በፍቅር ከታሰረች በሬሳ ሳጥን ካልሆነ በቀር በምንም አትለየውም። ቆም በል፣ ወደ ራስህ ተመለስ። እንደሚታነቅ ሰው ባዶ እጅን ሴት ልጅ ፍለጋ ከምትወጣ መጀመሪያ ካንተ የሚጠበቀውን አሟላ። ያኔ ልታጎሳቁላት ሳይሆን ስለምትወዳት እንደምትፈልጋት ስለሚገባት ማገዶ ሳትፈጅ ያንተ ሆና ታገኛታለህ። 5ኛ ሁሌም ተነሳሽነት ይኑር። ልክ እንደ ስኬትና ስኬታማነት ሁሉ ተነሳሽነትም የአእምሮ እርካታ ጉዳይ ነው። ሴቶች ቀኑን ሙሉ ቤት ተዘብዝፎ ወሬ የሚፈተልና ቡና የሚያንቀር ወንድ ነፍሳቸው አብዝታ ትጸየፈዋለች። ወንድ ልጅ ወጣ ብሎ በአራዶቹ ቋንቋ ተፍተፍ ወይም በትበት ብሎ የሆነ ነገር መያዝ ሲችል ሴቷም በዛው ልክ ልቧ ይከፈታል። ለስራ ያለ ተነሳሽነትና ፍላጎት ለነገ ህይወቷ ዋስትና እንደሚሰጣት ጠንቅቃ ትረዳለች። ከዚህ በተጨማሪ ቤት ተጎልቶ በዚህ ግቢ በዚህ ውጪ እስከማለትና መሶብ ከፍቶ እንጀራ እስከ መቁጠር እንዳይደርስ ስጋቷ ነው። ወጣ በል። ዓለም እንዴት ሰነበተች? እንዴት አደረች? አጣራ። 6ኛ ደግ ወይም ቸር። ሴት ልጅ በአቅመ ልክ ቸርነት ስታደርግ ማየት ያስደስታታል። ደግነት ለሷ ብቻ ሳይሆን በዙሪያ ላሉ ሁሉ ይሁን። ምክንያቱም እሷ ላይ ያለህ መልካምነት ለሌሎች ካልተገለጠ ቲያትረኛ እንደሆንክ ታስባለች። ከትንሽ እስከ ትልቅ ከልጅ እስከ አዋቂ ሁሉንም በኩል ዓይን የሚያይ ወንድ የልቧ ንጉስ ነው። ለሷ አበባና የመሳሰሉትን ስጦታዎችን ከመስጠት ጀምሮ ሜዳ ላይ የወደቁ ነዳያንን እስከ መመጽወት ያሉ ነገሮች በእሷ ዘንድ ዋጋቸው እጅግ ከፍ ያለ ነው። በምድር ደግ ስትሆን ፈጣሪም ከመልካም ነገርና ከመልካም የፍቅር አጋር አያጎልህም። 7ኛ በመንፈስ ሁሌም አብሯት ያለ። በዚህ ባለንበት በ21ኛው ክፍለ ዘመን ሐሳባችንን የሚበታትኑ ወጥረው የሚይዙና ቀልበቢስ የሚያደርጉን ብዙ የቴክኖሎጂ ውጤቶች አሉ። አብዛኛውን ጊዜያችንን ኮምፒውተሮቻችን ወይም ስልኮቻችን ነጥቀውናል። ከዚህ በተጨማሪ የሥራ ጫና፣ ከሰዎች ጋር የተፈጠሩ አለመግባባቶች፣ ነገን እንዴት እሆናለሁ አይነት ጭንቀቶችና የኑሮ ውድነት ጭንቅላታችንን በጥብጦታል። እነዚህን ሁሉ ነገሮች የራሳቸው ጉዳይ ብሎ ሐሳቡን ሰብሰብ አድርጎ ከፍቅር አጋር ጋር ብቻ መሆን ቀላል አይደለም። ሴት ልጅ አጠገብ ካለ በፍጹም የሐሳብ ፈረስ እንድትጋልብ ወይም በስልክ መስኮት አጮልቀህ ደጅ ደጁን እንድታይ አትፈልግም። በአካልም በመንፈስም አብሮነትን ትፈልገዋለች። ይህን የማድረጉ ጉልበት ካለ እሷንም የመግዛት ስልጣን ተሰጥቷል። ተጠቀምበት። ልታገኛት ከመወሰን በፊት ፌስቡክ፣ ኢንስታግራም፣ ቴሌግራም፣ ቲክቶክ፣ ዩቲዩብ እና የመሳሰሉ የማህበራዊ ሚዲያ ፕላትፎርሞች እንደማይፈትኑ እርግጠኛ ሁን። 8ኛ ታማኝ። ይሄ እጅግ ወሳኝ ነጥብ ነው። ሴት ልጅ ለመቅረብም ይሁን የራስ አድርጋ ለመቆየት በፊቷ ታማኝ ሆኖ መገኘት የግድ ነው። የትኛውም የፍቅር ግንኙነት በሐቀኝነትና በመተማመን ካልተደገፈ እድሜ አይኖረውም። የፍቅር ግንኙነት ከጀመራችሁበት ቅጽበት ጀምሮ ግልጽና ሐቀኛ ሆነ መገኘት አለብህ። የምትሸፋፍናቸውና የምትደብቃቸው ነገሮች ካሉ ስላንተ አስፈሪ ምስል ይኖራታል።